በአንድ ወቅት በታላቅ የጥላቻና የዘር ክፍፍል ማዕበል ውስጥ ትናጥ በነበረችው አሜሪካ የአንድ ሰው ድምፅ የታሪክን አቅጣጫ ለመቀየር ተነሳ። ይህ ድምፅ የጦር መሳሪያ ወይም ቢዛቻ አልነበረም። ይልቁንም የሰውን ልጅ አእምሮና ሕሊና የሚያንኳኳ የፍትህና የመብት ጥሪ ነበረ። ማርቲን ሉተር ኪንግ ጁኒየር በየቀኑ የስልክ ግድያ ዛቻ የሚደርሰው ቤቱ በቦምብ የተደበደበበት፣ በተደጋጋሚ ወደ ጨለማ እስር ቤት የተጣለና በራሱ ወገኖች እንኳን ሳይቀር ስጋት የደረሰበት ሰው ነበረ። ነገር ግን አካሉ ቢታሰርም የፍትህ መንፈሱ አልተበረከከም። ዛሬ በሐውልትና በስሙ በተሰየሙ መንገዶች የምናስበው ይህ ሰው በወቅቱ ለአንዳንዶች የፍትህ ተስፋ፣ ለሌሎች ደግሞ የአሜሪካን ስርዓት የሚያንቀጠቅጥ ስጋት ነበረ። ለመሆኑ ይህ የቤተ ክርስቲያን አገልጋይ ሙሉ አገሪቱን ያንቀጠቀጠና የታሪክን አቅጣጫ ለዘላለም የለወጠ የሕሊና አብዮት እንዴት ሊናድ ቻለ? ይህ የታሪክ ጉዞ የሚጀምረው በ1929 እንደ አውሮፓውያን አቆጣጠር ጃንዋሪ 15 ቀን በአትላንታ ጆርጂያ ነው። ማይክል ኪንግ ጁኒየር ተብሎ የተወለደው ይህ ሕፃን በኋላ ላይ አባቱ በ1930ዎቹ አጋማሽ ወደ ጀርመን አድርገው በነበረው ጉዞ የፕሮቴስታንት ተሐድሶ አባትን ማርቲን ሉተር ታሪክ ካደነቁ በኋላ በስሙ ማርቲን ሉተር ኪንግ ጁኒየር ተብሎ ተሰየመ። አባቱ ማርቲን ሉተር ኪንግ ሲኒየር የተከበሩ የቤተ ክርስቲያን ፓስተር ሲሆኑ እናቱ አልበርታ ዊሊያምስ ኪንግ ደግሞ የሙዚቃ አስተማሪ ነበሩ። ማርቲን ያደገው እምነትና እውቀት በተከበረበት፣ ትምህርት በጎላበት ቤተሰብ ውስጥ ነው። ነገር ግን ከአጥሩ ውጭ ያለው ዓለም ሌላ ነበረ። ገና በልጅነቱ ማርቲን ከሁለት ነጭ ጓደኞቹ ጋር ሲጫወት ነበር። ነገር ግን ልጆቹ ትምህርት ቤት መግባት ሲጀምሩ የልጆቹ እናት ማርቲንን ከእንግዲህ ከኛ ልጆች ጋር አትጫወትም፣ ምክንያቱም አንተ ጥቁር ነህ ብለው አባረሩት። ማርቲን እያለቀሰ ወደ ቤት ተመለሰ። እናቱ አቅፋው የተቀደሰውን እውነት ነገረችው። አንተ ከማንም አታንስም፣ ማንም ሰው ካንተ ይበልጣል ብለህ እንዳታስብ አለችው። ትምህርቱን በፍጥነት የሚያጠናቅቅ ብሩህ አእምሮ ነበረው። ገና በ15 ዓመቱ ሞርሃውስ ኮሌጅ ገባ። እዚያም በነፃነት በሕግና በሃይማኖት ፍልስፍናዎች ላይ በጥልቅ ማሰብ ጀመረ። በኋላም በክሩዘር ቲዎሎጂካል ሴሚናሪ እና በቦስተን ዩኒቨርሲቲ የዶክተሬት ዲግሪውን አገኘ። በዚያን ጊዜ ነበር የህንዱን የሰላማዊ ትግል መሪ የማህተማ ጋንዲን አስተሳሰብና የኢየሱስ ክርስቶስን የፍቅር አስተምሮ አዋህዶ አዲስ የትግል መሳሪያ ያዘጋጀው። በሃያኛው ክፍለ ዘመን አጋማሽ በአሜሪካ ደቡባዊ ክፍሎች የጂም ክሮ ህጎች የሚባሉ የህግ ማዕቀፎች ነበሩ። እነዚህ ህጎች ጥቁሮችንና ነጮችን በሁሉም ህይወት ዘርፍ ይለዩ ነበር። የመጠጫ ውሃ፣ የትምህርት ቤት መጠበቂያ ክፍልና የአውቶቡስ መቀመጫዎች ሳይቀሩ የተከለሉ ነበሩ። ጥቁር አሜሪካውያን ግብር ይከፍላሉ፣ ነገር ግን የመምረጥ መብት የላቸውም። ጥቁሮች አውቶቡስ ሲሳፈሩ ከፊት ያሉት መቀመጫዎች ለነጮች የተከለሉ ነበሩ። የነጮች ቦታ ከተሞላ ጥቁሮች ወንበራቸውን አስረክበው በመቆም እንዲሄዱ ይገደዱ ነበር። ይህ የዕለት ተዕለት ውርደት የአንድን ህዝብ ሰብአዊ ክብር የሚያደቅ ነበረ። ማርቲን ሉተር ኪንግ ጁኒየር ትምህርቱን ጨርሶ ከባለቤቱ ኮሬታ ስኮት ኪንግ ጋር ወደ በሞንቲጎሜሪ አልባማ በሚገኘው ዲክስ ቤተክርስቲያን ፓስተር ሆኖ ማገልገል ጀመረ። በወቅቱ ትልቅ የህዝብ ማዕበል እንደሚጠብቀው አላወቀም ነበር። በ1955 እንደ አውሮፓውያን አቆጣጠር ዲሴምበር 1 ቀን ሮዛ ፐርከስ የተባለች የልብስ ስፌት ባለሙያ ከስራ ውሏ ደግማት በአውቶቡስ ውስጥ የተቀመጠች። አውቶቡሱ ሲሞላ ሹፌሩ መቀመጫዋን ለነጭ ሰው እንድትሰጥ አዘዛት። ሮዛ ግን እንቢ አለች። ይህ እምቢተኝነት ውሳኔዋ ወደ እስር ቤት አወረዳት። ይህ አጋጣሚ በከተማዋ የነበሩ የጥቁር ማህበረሰብ ብሶት ፈነዳው። የከተማው መሪዎች የአውቶቡስ አድማ ለማድረግ ወሰኑ። ለዚህ እንቅስቃሴ መሪ የሚሆን ደግሞ አዲስ የተማረና ብሩህ ተናጋሪ ያስፈልጋቸው ነበር። ወጣቱን ዶክተር ማርቲን ሉተር ኪንግ መረጡት። ኪንግ በወቅቱ ገና የ26 ዓመት ወጣት ነበረ። ለ381 ቀናት ማለትም ከአንድ ዓመት በላይ ጥቁር አሜሪካውያን በአውቶቡስ ከመሳፈር ተቆጠቡ። በዝናብ በበረዶና በሞቃት ፀሐይ ውስጥ በማይሎች የሚቆጠር መንገድ በእግራቸው ተጓዙ። የታክሲ አሽከርካሪዎች በቅናሽ ዋጋ እንዲያጓጉዟቸው አደረጉ። ይህ አድማ ከተማዋን አውቶቡስ ኩባንያዎች በኢኮኖሚ አደቀቃቸው። በዚህ ጊዜ ጥላቸው ወደ ኪንግ ቤት መጣ። ማስፈራሪያ ስልኮች በየደቂቃው ይደወሉ ነበር። በአንድ ምሽት ባለቤቱና ሕፃን ልጁ ቤት ውስጥ እያሉ የኪንግ ቤት በቦምብ ተደበደበ። እንደ ዕድል ሆኖ ማንም አልተጎዳም። የታጠቁ በርካታ ጥቁሮች ከቤት ውስጥ ተሰበሰቡ። በቀል ይፈልጉ ነበር። ኪንግ ግን ወደ ደጅ ወጥቶ የጥቃት መንገድ እንደማይከተልና ጥላቻ በላቀ ፍቅር፣ ጨለማን ደግሞ በብርሃን ማሸነፍ እንደሚቻል ገለጸላቸው። በመጨረሻም በ1956 እንደ አውሮፓውያን አቆጣጠር ታላቅ ድል ተመዘገበ። የአሜሪካ ጠቅላይ ፍርድ ቤት በአውቶቡሶች ውስጥ የሚደረግ የዘር መድሎ ሕገወጥ ነው ሲል ወሰነ። ማርቲን ሉተር ኪንግ ጁኒየር
በብሔራዊ ደረጃ የሚታወቅ የዜጎች መብት መሪ ሆነ። ለኪንግ ሰላማዊ ትግል የፍርሃት ወይም የደካማነት ምልክት አልነበረም። ይልቁንም ትልቅ ድፍረት የሚጠይቅ የሞራል መሳሪያ ነበረ። የመነጨውም ከክርስቲያናዊ የፍቅርና የይቅርታ አስተምህሮን እንዲሁም ከማህተማ ጋንዲ ጋር ሰላማዊ እምቢተኝነት ፍልስፍና ነበረ። ኪንግ ሰላማዊ ትግል ማለት ጥቃትን መሸሽ ሳይሆን የጠላትን ሕሊና በራስ መስዋዕትነት ማንቃት ነው ብሎ ያምን ነበር። በዚህ እይታ ማርቲንና ባልደረቦቹ የደቡባዊ ክርስቲያን መሪዎች ጉባኤ የተባለውን ድርጅት አቋቋሙ። በ1963 እንደ አውሮፓውያን አቆጣጠር ትግሉ ወደ ቤሪንግሃም አልባማ ተዘዋወረ። ቤሪንግሃም በአሜሪካ ውስጥ በጣም የከፋ የዘር መድሎ የሚታይባትና በዘረኞች ቦምብ ጥቃት ምክንያት በርካታ ጉዳት የደረሰባት ከተማ ነበረች። የፖሊስ አዛዡ ቡል ኮነር እጅግ ጨካኝ ነበረ። ኪንግና ባልደረቦቹ ሰላማዊ ሰልፎችን አደራጁ። ኪንግ ሕጉን በመጣስ ሰልፍ በመምራቱ ታሰረ። በብቸኝነት ጨለማ እስር ቤት ውስጥ እያለ ነጮች የሃይማኖት መሪዎች በጋዜጣ ላይ ኪንግ አጣዳፊና አክራሪ ነው ሲሉ ትችት ጻፉ። ኪንግ በጋዜጣው ክፍት ቦታዎችና በወረቀቶች ላይ ከቤሪንግሃም እስር ቤት የተላከ ታሪካዊ ደብዳቤ ጻፈ። በአንድ ቦታ የሚፈጸም በሁሉም ቦታ ላይ ላለው ፍትህ ስጋት ነው ሲል መለሰላቸው። ከእስር ከተፈታ በኋላ ሕፃናትንና ወጣቶችን በሰልፉ እንዲሳተፉ አደረገ። የፖሊስ አዛዡ ቡል ኮነር በሕፃናቱ ላይ የፖሊስ ውሾችን እና በከፍተኛ ግፊት ይረጭ የውሃ ቧንቧዎችን ለቀቀባቸው። እነዚህ ምስሎች በቴሌቪዥን በመላው የአሜሪካና ዓለም ተሰራጨ። ዓለም ደነገጠ። የአሜሪካ መንግስትም ዝም ማለት አልቻለም። የቤሪንግሃም የንግድ ተቋማት የዘር ልዩነቱን ለማንሳት ተገደዱ። ኦገስት 28 ቀን 1963 እንደ አውሮፓውያን አቆጣጠር አሜሪካ አይተው በማታውቀው ታላቅ ክስተት ተፈጠረ። ከ250 ሺህ በላይ ጥቁርና ነጭ አሜሪካውያን በዋሽንግተን ዲሲ በሚገኙ የሊንከን መታሰቢያ ፊት ለፊት ተሰበሰቡ። ይህ ለሥራና ለነጻነት የተደረገ ታሪካዊ ሰልፍ ነበር። ይህ ትግል የኪንግ ብቻ አልነበረም። እንደ ሮይ ዊልኪንስ፣ ጆን ሉዊስ፣ ባያርድ ሩስቲን፣ ኦፊል ራንዶልፍ እና በርካታ ድርጅቶች አብረው የሰሩት ታላቅ ጥረት ውጤት ነበር። ኪንግ ወደ መድረኩ ወጣ። የተዘጋጀውን ንግግር ማንበብ ጀመረ። ነገር ግን በንግግሩ አጋማሽ ላይ ታዋቂዋ የጎስፔል ድምፃዊት ማሃሊያ ጃክሰን ከጀርባ ሆና ስለ ህልም ነገራቸው ማርቲን ብላጮች። ኪንግ የተዘጋጀውን ወረቀት ወደ ጎን አደረገ። የንግግር ጥበብ ብቃቱን በመጠቀም ድምፁን አነሳ። አንድ ቀን ይህች ሀገር ተነስታ ሰዎች ሁሉ እኩል ሆነው ተፈጥሯል የሚለውን እውነት የምትኖርበት ህልም አለኝ አለ። አራቱ ታናናሽ ልጆች በቆዳቸው ቀለም ሳይሆን በባህሪያቸው ይዘት የሚመዘኑበት ቀን ይመጣል ሲል ተናገረ። ይህ ንግግሩ የህዝቡን መንፈስ አነሳሳ። የዜጎች መብት ትግሉን ዋነኛ የሞራል ጥያቄ አደረገው። የእነዚህ ሁሉ መስዋዕትነቶች ውጤት ታሪካዊ ህጎችን አወጣ። በ1964 እንደ አውሮፓውያን አቆጣጠር የወጣው የዜጎች መብት ህግ በህዝብ ቦታዎች በስራና በትምህርት የዘርና የሃይማኖት መድሎን በህግ ከለከለ። በ1965 እንደ አውሮፓውያን አቆጣጠር የወጣው የመምረጥ መብት ህግ ደግሞ እንዳይመርጡ ይደረጉ የነበሩትን መሰናክሎች አስወገደ። በ1964 እንደ አውሮፓውያን አቆጣጠር ማርቲን ሉተር ኪንግ ጁኒየር በ35 ዓመቱ የኖቤል የሰላም ሽልማት አሸናፊ ሆነ። በወቅቱ ሽልማቱን ያገኘ ትንሹ ሰው ነበረ። ኪንግ የተሰጠውን የሽልማት ገንዘብ ሙሉ በሙሉ ለዜጎች መብት እንቅስቃሴ አበረከተ። ሽልማቱ የእሱ የግል ሳይሆን የጠቅላላው የታገሉ ህዝቦች መሆኑን ገለጸ። ከድል በኋላ ግን የኪንግ ትግል አልተጠናቀቀም። ኪንግ የችግሩን ስር ማየት ጀመረ። የዘር መድሎ ከድህነትና ከጦርነት ጋር የተያያዘ መሆኑን ተገነዘበ። በቪየትናም ጦርነት ላይ በግልጽ ተቃውሞ አቀረበ። ይህ ከአሜሪካ መንግስት ጋር አጋጨው። የፌዴራል ምርመራ ቢሮ መሪዎች ስልኩን የጠልፉ፣ ስሙንም ለማጥፋት ይሞክሩ ነበር። ኪንግ የድሆች ዘመቻ የተባለ አዲስ ትግል ጀመረ። ዓላማው የጥቁር የነጭና የሁሉም ድሆች ኢኮኖሚያዊ መብት ማስከበር ነበረ። በ1965 እንደ አውሮፓውያን አቆጣጠር መጋቢት ወር ላይ ኪንግ ወደ ሜምፊስ ቴኒሲ ተጓዘ። እዚያም የጽዳት ሰራተኞች ያደረጉት የእኩል ክፍያና ድህነት አድማ ለመደገፍ ነበረ። ኤፕሪል 3 ቀን 1968 ምሽት ኪንግ የመጨረሻውን ታሪካዊ ንግግር አደረገ። ድካምና የሞት ጥላ ያረፈበት ይመስል ነበር። ነገር ግን መንፈሱ ጠንካራ ነበረ። ወደ ተራራው ጫፍ ወጥቼ አይቼዋለሁ። የተስፋይቱን ምድር ተመልክቻለሁ። እኔ ከእናንተ ጋር ወደዚያ ላይ አልገባ ይሆናል፣ ነገር ግን እኛ እንደ ህዝብ ወደ ተስፋይቱ ምድር እንገባለን ሲል ተናገረ። በማግስቱ ኤፕሪል 4 ቀን 1968 እንደ አውሮፓውያን አቆጣጠር ምሽት ላይ ማርቲን ሉተር ኪንግ ጁኒየር በሎሬን ሞቴል በረንዳ ላይ ቆሞ ከባልደረቦቹ ጋር ያወራ ነበር። በድንገት የተተኮሰ የጥይት ድምፅ አየሩን ሰነጠቀ። ጥይቱ መቶት ወደቀ። በ39 ዓመቱ የሰላሙ መሪ
ሕይወቱ ማለፉ ተነገረ። የኪንግ ሞት በመላው አሜሪካ ታላቅ የድንጋጤና የቁጣ ማዕበል አስነሳ። በበርካታ ከተሞች ውስጥ አመጾች ተቀሰቀሱ። አገሪቱ በሐዘን ተዋጠች። ነገር ግን ጥይት ሰውን ይገድላል እንጂ ህልምን መግደል አይችልም። ማርቲን ሉተር ኪንግ ጁኒየር ጥላቻን በፍቅር ጨለማን በብርሃን ማሸነፍ ይቻላል የሚለውን እውነት በደሙ አጽንቶ አልፏል። እርሱ የተከለው የፍትህ ዘር ዛሬም በመላው ዓለም ለሚታገሉ ህዝቦች የብርሃን ምሰሶ ሆኖ ይኖራል። ይህንን የታሪክ የስነ ልቦናና የጥበብ ትንተና ስለተከታተላችሁ እናመሰግናለን። ቪዲዮውን ላይክ በማድረግና ለሌሎችም በማጋራት የመልካም ጥበብ አሻራውን ያካፍሉ። በቀጣይ በሌላ አዲስ ይዘት እስከምንገናኝ ድረስ